ሰላም እንዴት አላችሁ? የማህፀን ጫፍ ካንሰር መንስኤው ምንድነው? አጋላጭ ምክንያቶችስ? የማህፀን ጫፍ ካንሰር 99.7% በሂውማን ፓፒሎማ ቫይረስ በሚባል በአይን የማይታይ ማይክሮ ኦርጋኒዝም የሚከሰት ሲሆን ይህ በግብረ ስጋ ግንኙነት የሚተላለፍ መለስተኛ ኢንፌክሽን በመፍጠር የሚታወቅ ቫይረስ ሲሆን ብዙውን ጊዜ ግብረ ስጋ ግንኙነት የጀመሩ ሴቶች ላይ የሚያጋጥም ኢንፌክሽን ነው። ከኢንፌክሽኑም መካከል 90% የሰውነታችሁ የበሽታ መቆጣጠር አቅም ያጠፋዋል ቫይረሱን። ሆኖም ግን 10% ፐርሲስተንት ኢንፌክሽን በመፍጠር ወደ ማህፀን ጫፍ ቅድመ ካንሰር እና ካንሰር ሊቀየር ይችላል። ለማህፀን ጫፍ ካንሰር አጋላጭ የሆኑ ምክንያቶች ምንድናቸው ካለን አንደኛ መልቲፕል ሴክሹዋል ፓርትነር መኖር፣ ሁለተኛ በለጋ ዕድሜ ወይም ከ18 ዓመት በታች ሆኖ የመጀመሪያ ግብረ ስጋ ግንኙነትን መጀመር፣ የመጀመሪያ ልጅን ከ20 ዓመት በታች ሆኖ መውለድ፣ 3 እና ከዛ በላይ ልጆች መውለድ፣ ኤችአይቪ በደም ውስጥ መኖር፣ ሌሎች የሰውነት የበሽታ መቆጣጠር አቅምን የሚቀንሱ ጉዳዮች እንደ የኬሞቴራፒ ወይም ደግሞ የምግብ እጥረት እና ሌሎች። በተጨማሪም ሲጋራ ማጨስ፣ የማህፀን ጫፍ ቅድመ ካንሰር ምርመራን አለማድረግ፣ የማህፀን ጫፍ ካንሰር ክትባትን አለመውሰድ አጋላጭ ምክንያቶች ናቸው ተብሎ ይታሰባል።